እስከ መቼ እናት አልጋ ላይ ቁጭ ብለህ ምን ትላጫለህ? ዛሬ ህይወትህን ልቀይረው ነው የመጣሁት። ከራስ አርፈህ ለቤተሰቦች ህይወትህን ልቀይር ባልኩ እኔ ልቀይር። በዛሬው የአየር ንብረት ዘገባ መሰረት በስተደቡብ በኩል ቀላል ዝናባማ እንደሚሆን አብዛኛውን ክፍል ምንድን ነው? አንተ ውሻ ሚስቴ ወተት አልገዛም እንዴ? አልገዛሁኝም። ለምን? ያው ታውቂ የለ ወጪ በዛብኝ። ትናንት አንዴ ደሞዝ የተቀበልከው? እውነት ምንም ብር የለኝም። ሲጀምር አንተ ቀንድ እንጂ ትዳር አይደለም ያዝከው። ይሄ ልጅ ነው ያገናኘን። ና ልጅ አንቺ ማለት ወይኔ ወይኔ ጭንቅላቴ። ለ20 ዓመት ስጠብቅህ ነበር። በአንተ አንድ ቀን ስህተት እናቴም ለ20 ዓመት እስር ቤት ገባች። እኔም ያንተን በጅን ስጎትት ኖርኩ። ማነህ? ያንተ ልጅ ነኝ። እንዴት? ለ20 ዓመት ራስህን ስተተኝተህ ነበር። የእውነት ግን ለእኔ ወተት መግዣ አጣህ ነበር። እውነት ምንም ብር አልነበረኝ። ደሞዝህስ? ድንገተኛ ወጪ አጋጥሞኝ ነበር። ታዲያ ለምን ድጋፍን አልተጠቀምክም? ምንድን ነው ድጋፍ? ማይክሮ ፋይናንስን ነዋ። ምንድን ነው? በ30 ደቂቃ ብቻ እኮ ደሞዝህን ያበጅሩህ ነበር። እውነትህን? ለማንኛውም ለመንግስትም ሆነ ለግል ሰራተኛ ያለምንም ቅድመ ክፍያ 100% ደሞዙን መበደር ይችላል። እና ምንድን ነው ማድረግ ያለብኝ? የናሽናል አይዲ እና የሰራተኝነት መታወቂያ ካለ አሁኑኑ መበደር ትችላለህ። የንም ማገኛቸው ባዮ ላይ ሊንክ አለልህ፣ ወይም ደግሞ በእነዚህ ስልኮች እየደወልክ መበደር ትችል ነበር። የእውነት አላውቅም ነበር። ብታውቅማ የሁሉ ነገር አይፈጠርም ነበር። ሰላም እንዴት ናችሁ? እኔ ዶክተር ጋምጣው ነኝ፣ የስነ ልቦና አማካሪ ነኝ። ስለዚህ እዚህ ሁላችንም የተገናኘ ነው ስላለባችሁ ሱስ ግልጽ ሆናችሁ እንድናወራ ነው። ስለዚህ ከማን እንጀምር? እሺ ካንተ እንጀምር። ሰላም እንዴት ናችሁ? ናቲ ይባላለሁ። እኔ የማሳጅና የሞሮኮ ሱሰኛ ነኝ። አክቹሊ አሁንም የመጣሁት ከዛ ነው ቀጥታ። አልገባኝም ማለት እንዴ ነው? ማሳጅና ስቲም ውስጥ የሚደረጉ የሞሮኮ ዘማች ነው። ይቅርታ፣ እዚህ ያላችሁት ሁላችሁም ራሳችሁን ለመለወጥ ነው የመጣችሁት። ስለዚህ አንዱ ባንዱ ላይ ባይስቅ ጥሩ ነው። አንተ መቀጠል ትችላለህ። ሰላም እንዴት ናችሁ? አዶናይ ነኝ። እንግዲህ ቲክቶክ ላይ ታቁኝ ይሆናል። የቲክቶክ ሱሰኛ ነኝ እኔ። ስሜ ማን ያልከኝ? አዶናይ። አይ ቲንክ የኔ ተራ ነው መሰለኝ። ስሜ በረከት እባላለሁ። ከ6 ዓመት ጀምሮ የጫት ሱሰኛ ነኝ። እንዴት በ6 ዓመት ጀመረ? አያቴ ያካፍለኝ ነበረ። አያቴ በማካፈል ያምናል። እንዲሁም ከጫቱ ጋር አብሮ ሲጋራ፣ አረቄ፣ ካቲካላ፣ ጠጅ፣ ቦርዴ፣ ኮረሪማ፣ ነጭ ሽንኩርት፣ ዝንጅብል። በቃ በረከት እናመሰግናለን። እሺ ወደ አንተ እንምጣ። እሺ እኔ ስሜ በርጠሚዮስ ነው። ኢንኬዝ ቲቪ ዜና ላይ ምናምን ካያችሁ ሰሞኑን በጣም ብዙ ሰው እየተገደለ ነው። አዎ ሰምተናል። እኔ ነኝ ገዳዩ። አክቹሊ ግን አሁን መግደል አቁሜያለሁ። ምክንያቱም በጣም ብዙ ሰው እየተባነነብኝ ስለሆነ፣ ፕላስ ደግሞ ሰዓት ራሱ ወይኔ አመለጡኝ። በዚህ ዓለም ላይ የማይቻል ነገር የለም። የፈለጋችሁትን ነገር ማድረግ ትችላላችሁ። አሁን አንዴ ሁላችንም አይናችንን ጨፍነን የፈለግነውን ነገር በምናባችን እንስለዋለን። አሁን አንዴ አይናችሁን ጨፍኑ። በምናባችሁ ውስጥ የምትፈልጉትን ነገር ሳሉት። አጠገባችሁ እንዳለ አስቡት። አሁን አጠገባችሁ አለ። አሁን አይናችሁን ግለጡ። እሺ ካንቺን ጀምር። ምን አሰብሽ? እኔ የልጆቼን አባት ነኝ ሳልኩት ተወቁት። ሲሳይ ይባላል። ሰላም ሲሳይ። ኖ ይኸውልሽ እህቴ፣ እምትሲዩ ሰው ሳይሆን ወደፊት መኖር የምትፈልጊውን ህይወት ነው። ተረዳሽ? አንተ ቀጥል። በጣም የማፈቅረው የልጆቼ አባት ሰምተኛል። ነገረው እንጂ እኔ ተስዬ ነው። እሱን ጠይቀው። እኔ ምናባዊ ነኝ እሱ ስሎኝ ነው። እሱን ጠይቀው። እኔ አላውቅም። ነገረው እንጂ አንተ። እኔ ልቀጥል? ትችላለህ። እሺ እኔ እና እሱ ከ12 ዓመታችን ጀምሮ የመጠጥ ሱሰኞች ነን። ይቅርታ በዚሁ አጋጣሚ እንደውም የሱስ ማገገሚያ ካለ ብትጠቁሙኝ ደስ ይለኛል። አይገርማችሁ ባለቤቴም ለ6 ዓመት የመጠጥ ሱሰኛ ነበር። ይኸውላችሁ አትጨነቁ፣ የእውነት የሚድን በሽታ ነው። እሺ በጣም እናመሰግናለን። አንተ መጠጥ ይፋል ትጠጣላችሁ? እኛ አንጠጣም። ትጠጣላችሁ? አልገባችሁም እያልኳችሁ ያለሁት ነገር። ህልማችሁን ነው የምትሰሩት። ሰው አይደለም ማየት ያለባችሁ፣ ህልማችሁን ነው። ንቁ። እዚህ ቤት ማን ነው እንዴ? የጠፋ ሰው ወዳጄ፣ እንዴት ነህ? በእናትህ እኔ አላምንም። በእናትህ ና ቁጭ በል። አንተ መጣው በቃ ይባል። እንደዚህ ካልሆነማ መች ትገኛለህ? እንዴት ነህ? ልይ በእናትህ አለሁልህ። እኔማ አንተ በጣም ነው የፈርከው። ትዳር ተስማምተዋል። ያው ምን ይደረጋል። በቃ እንዳልከው ልጅቷን የሆነት ሳታሳየን አገባሃት። ምን ላርግ ብለህ ነው? የሰው አይን እኮ ነው። እሱማ ልክ ነህ። እስኪ አሁን ካለሽ ትተዋወቃለህ። አዎ እንደውም ላስተዋወቃችሁ። ህይወቴ ቆይ ይጃት ይምጣ። ልታውቂው እባክሽ። ስማ አይናፋር ናት። እንግዲህ ውዷ ባለቤቴ ማለት እሷ ናት። እሱ ደግሞ የድሮ ጓደኛዬ ነው። በይ በጣም ነው የምወድሽ የኔ ፍቅር። አንቺን ያገኘሁባት ቀን ግን ምንኛ የተባረከች ናት። የልጆቼ እናት። ስማ ሰላም ነዋ? ምን ነው ጩጫ አስቸገረህ እንዴ?
ምንድነው? ልጃችን ነው። ቆይ ምን ሆነህ ነው? ምን ላድርግ ወንድሜ? የዘመኑ ሴቶች ታውቃቸዋለህ፣ ቤት ከሌለህ አያገቡ። እሷ ትሻለኛለች ብዬ። ታዲያ ለምን አቢሲኒያ ባንክ ያዘጋጀልህን እድል አትጠቀምም? ምንድነው? ከ500 ብር ጀምሮ በአቢሲኒያ ባንክ ከከፈልክ ባለ 2 መኝታ ምርጥ አፓርትመንት ቤት ማሸነፍ ትችላለህ። እንዲሁም ከ1000 ብር በላይ ከፍ አድርገህ ስትገበያይ በየሳምንቱ የ50 ሺህ ብር የላፕቶፕ የሳምሰንግ ሞባይል የዓመት የአንሊሚትድ ፓኬጅ እና በየቀኑ የሚወጣ የ1000 ብር ሽልማት አሸናፊ መሆን ትችላለህ። እውነትህን ነው? አዎ። ይህን እድል ግን የምታገኘው በአቢሲኒያ ሞባይል ባንኪንግ ፖስት ካርድ እና ኪውአር ኮድ ብቻ ስትከፍል ነው። ደግሞ ብዙ ከተገበያየህ ብዙ የዕጣ ቁጥሮች ይደርሳል። እኔ እስከ ዛሬ መጫወኩ። ህይወቴ እዚህ ጋር ቢበቃን ይሻላል መሰለኝ። ይቅርታ። ተነስ! ዛሬ ነው ያደርከው። እዚህ ነው። ትናንት ነበርክ። ስራ ነበር። ባሽን ከሌላ ሚስት ጋር ነበር። እንደውም ሁሌ ስለምትጠራጠር ትናንትና ቭሎግ ሰርቼልሻለሁ። አጀምሯ። እሺ። ሰላም ሚስቴ፣ ይህን ቪዲዮ የምሰራው ስለማታምኚኝ ነው። ያው እንደምታውቂው በጠዋት ተነሳው፣ አንቺ ተኝተሻል። ዛሬ ሳፋሪኮም በየሳምንቱ 1 ሚሊዮን ብር ስለሚሸልም ፕሮግራሙን ልካፈል ነበር የሄድኩት። እንደሚታወቀው ሳፋሪኮም ከ224,000 በላይ እድለኞችን ተሸላሚ ለማድረግ ከ56 ሚሊዮን ብር በላይ ለሽልማት አዘጋጅቷል። በየቀኑ 100 ብር፣ በየሳምንቱ 100,000 ብር እና የሳምንቱ ትልቁን 1 ሚሊዮን ብር እየሸለመ ይገኛል። ይህ በየትኛውም የኢትዮጵያ ክልል ውስጥ ሆነው አሸናፊ የሚሆኑበት እድል ነው። ዛሬም በዚህ የተገኘሁት የሳምንቱ 100,000 ብር እና ትልቁን 1 ሚሊዮን ብር ሽልማት አሸናፊዎች የሚሸለሙበት ፕሮግራም ላይ። የስንት ብር አሸናፊ ሆንክ? 1 ሚሊዮን። እኔ ሲም ካርድ አውጥቼ 1 ሚሊዮን ብር ተሸናፊ ሆኛለሁ። እናንተም እንደኔ አውጡና በየሳምንቱ ተሸላሚ ትሆናላችሁ። ማናት? የ1 ሚሊዮን ብሩ አሸናፊ ናት። ቆይ እኔ ምንድነው ማሸነፍ የምችለው? ኮከብ 77 መሰላል ላይ በመደወል ወይም ደግሞ የኤምፔሳ አፕሊኬሽንን በመጠቀም የበሽ ጥቅልን በመግዛት መሸለም ትችላለህ። የበሽ ጥቅሉን ደግሞ ደጋግመሽ በመግዛት የ1 ሚሊዮን ብር የማሸነፍ እድልሽን ማስፋት ትችላለህ። በዛ ላይ ደግሞ የኤምፔሳ አፕሊኬሽን ተጠቅመሽ ፓኬጅ ስትገዢ 2 የዕጣ ቁጥሮችን በአንድ ጊዜ ማግኘት ትችላለህ። የበሽ ጥቅሎቹ የተዘጋጁት እንዳጠቃቀማችን ምቹ እንዲሆን ተደርጎ ስለሆነ የጥቅል አማራጮች ለእያንዳንዳችን የተለያዩ ናቸው። ሳፋሪኮም ኢትዮጵያ በአብሮነት ወደፊት። ይቅርታ እሺ ስለተጠራጠርኩ። እባክህን አምላክ የልጅነት ህልሜን አሳካልኝ። እኔ አሜሪካ ካልሄድኩ እሞታለሁ። ዛሬ ኤምባሲ እገባለሁ። ልባቸውን አራራልኝ እባክህ እባክህን። አሜሪካ። ኦኬ ዋትስ ዩር ኔም? አንተም እንኳን በሰላም ቆየኸኝ። ኦኬ ዋይ ዱ ዩ ዋንት ቱ ጎ አሜሪካ? እሺ በአማርኛ እንቀጥል። ለምንድን ነው አሜሪካ መሄድ የምፈልገው? እሺ በመጀመሪያ በጣም አመሰግናለሁ። እኔ የድሃ ልጅ ነኝ። እናቴ ለፍታ ጥራ ግራ ነው ያሳደገችኝ። አሜሪካ ሄጄ ሰርቼ ለፍቼ እናቴን መጦር እፈልጋለሁ። እዚህ ጋር ግን እንደሚያሳየው እናት እንደሌለህ ማለት እናት ሀገሬን ነው። እውነቱን ንገረኝ። ዋሽንግተን ዲሲ ትልቁን የኢትዮጵያን አዲስ ዓመት ድግስ ለመካፈል ነው። ምንድን ነው? ሴፕቴምበር 13 በኮንቬንሽን ሴንተር የኢትዮጵያ አዲስ ዓመት ሞቅ ተደርጎ ይከበራል። ኢቨንቱ ላይ ደግሞ ፋሽን ሾው፣ ኮሜዲ ሾው፣ የተለያዩ አርቲስቶች ስላሉ ሞቅ ተደርጎ ይከበራል። እና ትኬቶቹን የት ነው የማገኘው? የትኬቱን ሊንክ ባዮዬ ላይ ማግኘት ትችላለህ። ተፈቅዶልሃል፣ መሄድ ትችላለህ። ስማ፣ አንድ ቁስላጣናዊ ጓደኛዬ እየመጣ ነው። አማርኛ አይችልም። የማይሆን ነገር እንዳታወራሽ። ምናዊ ነው ያልከው? ቁስላጣናዊ። ቆይ አማርኛ ካልቻለ እንዴት ነው የማይሆን ነገር የማወራው? አላውቅም፣ ግን የማይሆን ነገር እንዳትመጣ አደራ። ልክ ነህ። ምንድን ነው የሚያወራው? አላውቅም፣ ግን ጥሩ ነገር። ምን አባቱ የሚያወራው? እኔ ምን አውቃለሁ? ተረጋጋ። አንተ ምን አባቱ ነው የምትለው? አሁን ነገርኩህ አንዴ አማርኛ እንደማይችል። ቆይ እንደውም ይሄ አይነ ውሃው ያስታውቃል። ሀበሻ ነው። ቀልድ ነው። ልሳቅ ካላመንከኝ ስማ፣ ይህ ምርጥ የደብረ ብርሃን አረቄ ነው። ትፈልጋለህ? ኧረ በእናትህ አንተ ልጅ አንድ ድል። ይኸውልህ ይህ ምርጥ የወላይታ ጥሬ ስጋ ነው። ትፈልጋለህ? ሰውዬ ነገር አንድ መጨረሻ ከዚህኛው ያልፍ